ዛሬ ደግሞ ታህሳስ 20 2018 ዓመተ ምህረት የወጡትን ማስታወቂያዎች ነው የምነግራችሁ። ከዛ በፊት ግን ሁላችሁም ሰብስክራይብ የምትለውና የደውል ምልክቷን በመጫን ጀምሩ። ነካችሁት ጥቅሙ ለሁለታችንም ስለሆነ ሰብስክራይብ እና ደውሏን ተጫኑ። ዛሬ በሆቴልና በርገር ቤት የወጡትን ማስታወቂያዎች ነው የምነግራችሁ። ሁለት ድርጅቶች ናቸው ማስታወቂያውን ያወጡት። አንደኛው ፒክልስ በርገር ይባላል። በሶስት የሙያ ቦታዎች ነው ስራውን ያወጣው። አንደኛው ረዳት ሼፍ ነው። ተፈላጊ ትምህርት አይነት በምግብ ሙያ ሰርተፍኬትና ከዛ በላይ ያለው ነው። የስራ ልምድ 1 አመትና ከዛ በላይ በበርገር ቤት የሰራች ነው። ብዛት 5 ነው። ሴቶችን ነው የሚፈልጉት። ደሞዝ በድርጅቱ ስኬል መሰረት ነው። የስራ ቦታው ቦሌ ቡልቡላ ነው። ሁለተኛ ደግሞ አስተናጋጅ ይፈልጋሉ። ሰርተፍኬትና ከዛ በላይ ያለው ነው የሚፈልጉት። የስራ ልምድ በሆቴል መስተንግዶ 1 አመት የሰራ ወይም የሰራች ነው። ብዛት 4 ነው። 2 ሴትና 2 ወንድ። ደሞዝ በድርጅቱ ስኬል መሰረት ነው። ሶስተኛው ሱፐርቫይዘር ነው የሚፈልጉት። የተፈላጊ ትምህርት አይነት በሆቴል ማኔጅመንት ሰርተፍኬትና ከዛ በላይ ያለው ወይ ያላት ነው። የስራ ልምድ ደግሞ በሱፐርቫይዘርነት 1 አመትና ከዛ በላይ ሰራች ነው። ብዛት 1 ነው። ሴት ነው የሚፈልጉት። ደሞዝ ያው በድርጅቱ ስኬል መሰረት ነው። አመልካቾች የሚመዘገቡበት ሁኔታ በቴሌግራም ነው። ቴሌግራም ቻናላቸውም ደግሞ @PICLESBURGERADDIS ነው። ፒክልስ በርገር አዲስ ማለት ነው። በስሞል ሌተር ነው የሚጻፈው። እና ማሳሰቢያው ምንድነው? ስራው የሺፍት ሲሆን ጠዋት ከ1 ሰዓት እስከ 8 ሰዓት እና ቀን ደግሞ ከ8 እስከ 4 ነው የሚሰሩት። አመልካቾች የጤና ምርመራና ዋስ ማቅረብ የሚችሉ መሆን አለባቸው ይላሉ። ሁለተኛው ሳውዝጌት ሆቴል ኤንድ ላውንጅ ነው። የሚገኘው ቃሊቲ ነው። ማስታወቂያውን ያወጡት በ5 አይነት የስራ መስክ ነው። አንደኛው እንግዳ ተቀባይ ወይም ካሸር ነው። ተግባቢ እና ሴኔት ሶፍትዌር ሲስተም ላይ የሰራች። የስራ ልምድ በእንግዳ ተቀባይነት 1 አመትና ከዛ በላይ ሰራች። ብዛት 1 ሴት ነው የሚፈልጉት። ደሞዝ በድርጅቱ ስኬል መሰረት ነው። ቦታው ቃሊቲ ነው። ሁለተኛው አስተናጋጅ ነው። ደረጃ 1 እና ከዛ በላይ ነው። የስራ ልምድ 1 አመትና ከዛ በላይ የሰራ ወይም የሰራች ነው። ጾታ አይገልጽም። 1 ነው የተፈለገው። ሶስተኛው ደግሞ ዋና ባርቴንደር ነው። በባርቴንደር 1 አመትና ከዛ በላይ የሰራ። አራተኛው ረዳት ባርቴንደር ነው። እሱም በባርቴንደር 1 አመትና ከዛ በላይ የሰራ። አምስተኛው ድራፍት ቀጂ ነው። እሱም በባርቴንደርና 1 አመትና ከዛ በላይ የሰራ ነው የሚለው። እንዳልኳችሁ ቦታው ቃሊቲ ነው። የመመዝገቢያ ሁኔታው በቴሌግራም ነው። እሱም ብላችሁ በካፒታል ኤን ትጽፉና ስሞል NDI ብላችሁ ዳሽ አድርጋችሁ 112 በሚል በቴሌግራም ቻናል ነው አፕላይ የምታደርጉት ማለት ነው። ስልክ ቁጥር 011 47 16 895 ነው። አመልካቾች በድርጅት የሚሰራ ተያዥ ደብዳቤ ማጻፍ የሚችሉ መሆን አለባቸው ይላል ማለት ነው። የዛሬው ይሄንን ይመስላል። ቀጣይ አዲስ ነገር ከደረሰኝ ቶሎ ቪዲዮ እንደዚሁ እየለቀኩኝ ክፍት የስራ ማስታወቂያዎችን አሳውቃቸዋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።